እንበልና ከዛሬ 4000 ዓመታት በፊት በባቢሎን በረሃዎች መካከል ቆማቸዋል። በእጃቸው ላይ የያዛችሁት የወርቅ ሳንቲም ሳይሆን ከባድ የሸክላ ማሰሮ ውስጥ የተከተተ እህል ነው። ይህንን ሀብታችሁን ከሌባና ከዘራፊ ለመጠበቅ የት ነው የምታስቀምጡት? መንግስት የለም፣ ፖሊስ የለም። ያላችሁ አንድ አማራጭ ብቻ ነው። እሱም ወደ ቤተ መቅደስ መሄድ። አማልክቱ ይጠብቁታል ተብሎ በሚታመነው በዚያ ቅዱስ ስፍራ ሀብታችሁን ለካህናቱ ታስረክባላችሁ። እነሱም በሸክላ ማሰሮ ላይ ይህ ሰው ይህንን ያህል አስቀምጧል ብለው ይመዘግባሉ። አሁን የባንክ ስርዓትን የመጀመሪያውን ስፍራ የረገጣችሁ ማለት ነው። ዛሬ የምንተርከው ይህ በቤተ መቅደስ የተጀመረው ምስጢራዊ ጉዞ እንዴት ወደ ዘመናዊውና ዓለም ወደሚቆጣጠረው የቢሊዮን ዶላር የባንክ ኢንዱስትሪ እንደተቀየረ፣ ከመጽሐፍ ቅዱስ ዘመን የገንዘብ ለዋጮች እስከ ጣሊያን የደቡብ ከተሞች፣ ከጦርነት ድጋፍ እስከ ዓለም አቀፍ የኢኮኖሚ ቀውስ ባንክ የሚለው ቃል ራሱ ከየት መጣ የሚሉትን ጉዳዮች በዝርዝር እንመለከታለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የባንክ ታሪክ የሚጀምረው ከገንዘብ መፈጠር በፊት ነው። የሚገርመው ነገር የመጀመሪያዎቹ ባንከሮች ሱፍ የለበሱ ባለሀብቶች ሳይሆኑ ረጅም ካባ የለበሱ የሃይማኖት አባቶች ወይም ካህናት ነበሩ። የያኔዋ ሜሶፖታሚያ፣ የአሁኗ ኢራቅና በግብፅ ስልጣኔ ቤተ መቅደሶች ከሃይማኖታዊ ስፍራነታቸው ባለፈ የኢኮኖሚ ማዕከል ነበሩ። ምክንያቱ ደግሞ መለኮታዊ ፍርሃት። በዚያ ዘመን ቤተ መቅደስን መስረቅ ከአንድ ሰው ጋር መጣላት ሳይሆን ከአማልክት ጋር መጣላት ተደርጎ ይቆጠር ነበረም። ይህም ለባለ ሀብት ተስማሚ ጥበቃ ሰጠም። በከተማው ውስጥ እንደ ቤተ መቅደስ ጠንካራ በትላልቅ ድንጋዮች የታጠረ ህንፃ አልነበረም። ገበሬዎች እህላቸውን፣ ነጋዴዎች ደግሞ ወርቅና ብራቸውን እዚህ ያመጣሉ። ካህናቱ የተቀበሉትን ንብረት በሸክላዎች ላይ ይመዘግባሉ። እነዚህ ሸክላዎች የዛሬው የባንክ ደብተር ወይም ባንክ ስቴትመንት ቀዳሚዎች ናቸው። ባንክ እየተቀመጠውን ማስቀመጥ ብቻ ሳይሆን ማበደርም አለበት። በጥንቷ ባቢሎን ካህናቱ በመቅደሱ ውስጥ የተቀመጠውን እህል ለችግር ለተጋለጡ ገበሬዎች ማበደር ጀመሩ። ገበሬው ዘርቶ ምርት ሲሰበስብ ያበደረውን እህል ከተወሰነ ትርፍ ወይም ወለድ ጋር ይመልሳል። ንጉሥ ሐሙራቢ የባቢሎን ገዢ በነበረበት ወቅት ይህ የብድር ስርዓት ዝም ብሎ የሚካሄድ ሳይሆን በሕግ እንዲመራ ተደረገ። ለምሳሌ አንድ አበዳሪ ከልክ በላይ ወለድ ሊጠይቅ የሚቀጣበት ሕግ ነበር። ብድር የወሰደ ሰው ንብረቱን ማስያዝ እንዳለበትም ተደነገገ። ይህ ማለት የዛሬ 3800 ዓመታት ገደማ ባንክን የሚመሩ ህጎች ነበሩ ማለት ነው። ጊዜው እየገፋ ሲሄድ በሊዲያ በአሁኗ ቱርክ የመጀመሪያዎቹ የብረት ሳንቲሞች መፈበረክ ጀመሩ። ይህ የባንክ ስራውን ይበልጥ ቀላል አደረገው። አሁን ካህናቱ ከባድ የእህል ማሰሮዎችን ማከማቸት አያስፈልጋቸውም። በትንንሽ ከረጢቶች የተሞሉ ሳንቲሞችን መያዝ ጀመሩ። ይህ ከቤተ መቅደስ የተነሳው ልምድ ነው በኋላ ላይ ወደ ግሪክ የገንዘብ ለዋጮች የተሸጋገረው። የሰው ልጅ ሀብቴን እምነቴን ለምሰጠው አካል አደራ ሰጣለሁ ብሎ የወሰነው ውሳኔ የዛሬውን ዓለም አቀፍ የፋይናንስ መዋቅር መሰረት የጣለ ነው። ታሪካችን አሁን ከሜሶፖታሚያ በረሃዎች ተነስቶ ወደ ሜዲትራኒያን ባህር ዳርቻዎች ይሻገራል፣ ወደ ጥንታዊቷ ግሪክና ሮም። እዚህ ጋር ነው የባንክ ስራ ከሃይማኖታዊ ስነ ስርዓት ወጥቶ ወደ ንግድ ዓለም እየተሸጋገረው። በጥንታዊቷ ግሪክ እያንዳንዱ ከተማ መንግስት እንደ አቴንስ፣ ስፓርታ እና ቆሮንቶስ የራሱ የሆነ ሳንቲም ነበረው። አንድ ነጋዴ ከአንድ ከተማ ወደ ሌላ ሲሄድ የያዘው ገንዘብ በሌላው ከተማ ዋጋ አይኖረውም ነበር። እዚህ ጋር ነው ትራፔዚታይ የሚባሉ ሰዎች ብቅ ያሉት። ስማቸው የመጣው ትራፔዛ ከሚባለው የግሪክ ቃል ሲሆን ትርጉሙ ጠረጴዛ ማለት ነው። እነዚህ ሰዎች በገበያ መሃል ጠረጴዛቸውን ዘርግተው ይቀመጣል። ስራቸውም የአንዱን ከተማ ሳንቲም መዝነውና መርምረው ወደ ሌላኛው ይቀይራሉ። ነጋዴዎች በጉዟቸው ላይ ዘራፊ እንዳያጠቃቸው ገንዘባቸውን እነዚህ ለዋጮች ዘንድ በአደራ ያስቀምጣሉ። ለባህር ላይ ንግድና ለትልልቅ ግንባታዎች ብድር መስጠትም ጀመሩ። ሮማውያን የግሪኮችን ልምድ ወስደው ወደ ላቀ ደረጃ አሸጋገሩት። በሮም የባንክ ስራ ህጋዊና የተከበረ ሙያ ሆነ። ሮማውያን ፕሪስክሪፕሽን የሚባል ስነ ስርዓትም ነበራቸው። አንድ ሰው ገንዘቡን ሮም ውስጥ ባለ ባንክ አስቀምጦ ሌላ ሰው በወረቀት ትዕዛዝ እንደ ዛሬው ቼክ ማለት ነው ክፍያ እንዲፈጸምለትም ማድረግ ይችል ነበር። ይህም ከባድ ወርቅ ተሸክሞ የመጓዝን ስጋት አስቀረም። ባንኮች እቃዎችን በሐራጅ የመሸጥና ለገዢዎች ብድር የማመቻቸት ስራ ይሰሩ ነበር። ሮማውያን ለመጀመሪያ ጊዜ መንግስት ታክስን በባንኮች በኩል እንዲሰበስብ አደረጉ። ነገር ግን የሮማውያን ባንክ አንድ ትልቅ ፈተና ነበረው። ወለድ ወይም ኢንተረስት። በሮም ህግ ወለድ የተፈቀደ ቢሆንም መጠኑ ከልክ በላይ እንዳይሆን ባንኮች እየጠፉ መጡ። አውሮፓ ወደ ጨለማው ዘመን ስትገባ ይህ የዳበረ የባንክ ስርዓት ለብዙ መቶ ዓመታት ተኝቶ ቆየ።
ከሮማ መንግስት ውድቀት በኋላ ባንክ በአውሮፓ ጠፍቶ ነበር። ነገር ግን በ11ኛውና በ12ኛው ክፍለ ዘመን ንግድ ዳግም እንዲያሰራራ አዲስ የባንክ ፍላጎት መጣ። በዚህ ዘመን የባንክ ታሪክን የቀየሩ ሁለት ዋና ዋና ተዋናዮች ነበሩ። አንደኛ የፈረሰኞቹ ቡድን። የሚገርመው ነገር ከመጀመሪያዎቹ ዘመናዊ ባንከሮች አንዱ የጦር ፈረሰኞች ቡድን ነበሩ። ወደ ኢየሩሳሌም የሚጓዙ ክርስቲያን ተጓዦች በጉዟቸው ላይ ዘራፊ እንዳያጠቃቸው ሀብታቸውን ፈረሰኞቹ ዘንድ በለንደን ወይም በፓሪስ ያስቀምጣሉ። የተቀበልንበት ሰነድ ወይም ደረሰኝ ይሰጣቸዋል። ተጓዦቹ ኢየሩሳሌም ሲደርሱ ያንን ሰነድ አሳይተው ገንዘባቸውን ያወጣሉ። ይህ የመጀመሪያው ዓለም አቀፍ የገንዘብ ዝውውር ነበር። ሁለት ባንኮ። ወደ 14ኛው ክፍለ ዘመን ጣሊያን እንሻገር። በፍሎረንስ በቬኒስ እና በጄኖዋ ከተሞች ያሉ ነጋዴዎች በገበያ መሃል ረጅም ጠረጴዛ ዘርግተው ይቀመጡ ነበር። በጣሊያንኛ ይህ ጠረጴዛ ባንኮ ይባላል። አንድ አስገራሚ ታሪክ ልንገራችሁ። አንድ የገንዘብ ለዋጭ ሰዎችን ካታለለ ወይም ገንዘባቸውን መመለስ ካቃተው በከተማው ነዋሪዎች ፊት የተቀመጠበት ጠረጴዛ ይሰባበርበታል። ይህም ድርጊት ባንኮሮቶ ወይም የተሰበረ ጠረጴዛ ይባላል። ዛሬ ከሰረ የምንለው ቃል የመጣው ከዚህ የጣሊያን ልምድ ነው ማለት። የሜዲቺ ቤተሰብ የባንክ ታሪክን ያለ ሜዲቺ ቤተሰብ አይጠናቀቅ። 1397 ጆቫኒ ዲ ሜዲቺ በፍሎረንስ ከተማ የሜዲቺ ባንክ መሰረተ። ይህ ባንክ እስከ ዛሬ ለምንጠቀምባቸው ስርዓቶች መሰረት ሆነ። በሮም፣ በለንደን፣ በፓሪስና በብሩጅስ ቅርንጫፎችንም ከፈተ። ይህም ንግድ በሀገራት መካከል እንዲቀላጠፍ አደረገ። ገቢና ወጪን በአንድ ወጥ የሆነና ለስህተት በማያጋለጥ መልኩ መመዝገብ ጀመረ። በዚያ ዘመን ቤተ ክርስቲያን ወለድ መጥፎ ነው ብላ ታምን ነበረ። ሜዲቺዎች ግን በብልሃት የምንዛሬ ልዩነት በሚል ስያሜ ትርፋቸውን ያገኙ ነበረ። ሜዲቺዎች በባንክ ካገኙት ሀብት የተነሳ እንደ ሊዮናርዶ ዳቪንቺ እና ሚካኤል አንጀሎ ያሉ የጥበብ ሰዎችንም ይረዱ ነበረ። ስለዚህ ለዛሬው የዓለም ጥበብና ስልጣኔ እድገት የባንክ ስርዓት ትልቅ ድጋፍ ነበረው ማለት ነው። ጣሊያኖች ባንክን ከቀላል ጠረጴዛ አውጥተው ወደ ትልቅ ድርጅታዊ መዋቅርም አሸጋገሩት። ይህ ጉዞ ደግሞ ቀጥሎ ወደ ሰሜኑ አውሮፓ በማቅናት የመጀመሪያዎቹ ማዕከላዊ ባንኮች እንዲፈጠሩ መንገድ ጠረገ። በ17ኛው ክፍለ ዘመን የአውሮፓ ነገስታት እርስ በርስ በሚያደርጉት ጦርነት ምክንያት ከፍተኛ የገንዘብ እጥረት ገጠማቸው። ይህ የገንዘብ ፍላጎት ነው ዛሬ የምናውቃቸው ማዕከላዊ ባንኮችን የወለዱ። ከመጀመሪያዎቹ ዘመናዊ ብሔራዊ ባንኮች አንዱ ሆላንድ ውስጥ የተመሰረተው የአምስተርዳም ባንክ ነው። በዚያ ዘመን ወደ አምስተርዳም ወደብ በሺዎች የሚቆጠሩ የተለያዩ ሀገራት ሳንቲሞች ይመጣሉ። አንዳንዶቹ የተጭበረበሩ፣ አንዳንዶቹ ደግሞ ክብደታቸው የቀነሰ ነበር። ይህ ባንክ የተቋቋመው ሁሉም ሳንቲሞች መዝኖና መርምሮ ትክክለኛ ዋጋ ለመስጠት ነበር። ይህ አምስተርዳምን የዓለም የፋይናንስ ማዕከል አደረጋት። ትልቁ ለውጥ የመጣው ግን ከእንግሊዝ ነው። በ1690ዎቹ እንግሊዝ ከፈረንሳይ ጋር በምታደርገው ጦርነት ምክንያት ካዝናዋ ባዶ ሆነ። ንጉሥ ዊሊያም ሳልሳዊ ብድር ቢፈልጉ ማንም ሊያበድራቸው አልፈለግም። በዚህ ጊዜ ዊሊያም ፓተርሰን የተባለ ግለሰብ አንድ ሀሳብ አቀረበ። መንግስት ለባንኩ ገንዘብ የማተም መብት ሰጠው። ይህም የመጀመሪያው በመንግስት የሚደገፍ የወረቀት ገንዘብ እንዲስፋፋ ተደረገ። ማዕከላዊ ባንኮች ከጊዜ በኋላ ለሶስት ዋና ዋና ዓላማዎች መቋቋም ጀመሩ። እያንዳንዱ ባንክ የራሱን ወረቀት ከማተም ይልቅ አንድ ወጥ የሆነ ብሔራዊ ገንዘብ እንዲኖረው ማድረግ። የግል ባንኮች የሚከስሩበት ጊዜ ወይም የኢኮኖሚ ቀውስ ሲመጣ ማዕከላዊ ባንኩ ገንዘብ በማቅረብ ሀገሪቱን ከውድቀት ይታደጋል። በሀገር ውስጥ ያለውን የገንዘብ እንቅስቃሴ ለመቆጣጠር፣ የዋጋ ንረት ለመከላከል፣ የወሊድ መጠንን ማስተካከል። ወደኛ ሀገር ስንመጣም በ1905 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው በአፄ ምኒልክ ዘመነ መንግስት የተመሰረተው የአቢሲኒያ ባንክ የመጀመሪያው ዘመናዊ ባንካችን ነበር። ይህ ባንክ የተመሰረተው ከእንግሊዝ ብሔራዊ ባንክ ጋር በተደረገ ስምምነት ሲሆን በኋላም በ1950ዎቹ አሁን ወደምናውቀው የኢትዮጵያ ብሔራዊ ባንክና የኢትዮጵያ ንግድ ባንክ ተከፍሏል። ብሔራዊ ባንኮች መፈጠራቸው መንግስታት ትላልቅ ፕሮጀክቶችን እንደ መንገድ፣ ባቡር፣ ትምህርት ቤት እንዲገነቡ ረድቷቸዋል። ነገር ግን ይህ ስርዓት ወደ ኢንዱስትሪ አብዮት ሲገባ ዓለምን ወደማይቀለበስ የፍጆታና የንግድ አዙሪት ውስጥ ከተታት። በ19ኛው ክፍለ ዘመን መባቻ ዓለም ተቀየረች። የኢንዱስትሪ አብዮት ፈነዳ። ግዙፍ ፋብሪካዎች ተገነቡ። የባቡር ሀዲዶች አህጉራትን አቋረጡ። ግዙፍ መርከቦች ውቅያኖሶችን ሰነጠቁ። ነገር ግን ይህ ሁሉ ግንባታ አንድ ነገር ይፈልጋል፣ ከፍተኛ መጠን ያለው ካፒታል። የግል ባለሀብቶች ብቻቸውን ይህን ሁሉ ወጪ መሸፈን አይችሉም። ስለዚህ የንግድ ባንኮች በየከተማው እንደ እንጉዳይ ፈሉ። በሺዎች የሚቆጠሩ ትናንሽ ባለሀብቶች ገንዘባቸውን በማዋጣት ትልልቅ ባንኮችን መሰረቱ።
ይህም ባንኮች ግዙፍ ብድሮችን ለፋብሪካዎች እንዲሰጡ አስቻላቸው ማለት ነው። ባንኮች ለመጀመሪያ ጊዜ ተራው ሰራተኛ ደመወዙን እንዲቆጥብና በዛም ወለድ እንዲከፍሉ ማበረታታት ጀመሩ። ባንክ የሀብታሞች ብቻ መሆኑ ጋር በ20ኛው ክፍለ ዘመን የባንክ ስርዓት እጅግ የገዘፈበት ግን ደግሞ የከፋ ፈተና የገጠመው ዘመን ነበር። ታላቁ የኢኮኖሚ ውድቀት ዘ ግሬት ዲፕሬሽን 1929 በአሜሪካ የባንኮች ውድቀት ዓለምን አንቀጠቀጣት። ሰዎች ባንክ ቤት ተሰልፈው ገንዘባቸውን ለማውጣት ቢሞክሩም ባንኮቹ ዝግ ነበሩ። ይህ ክስተት መንግስታት በባንኮች ላይ ጥብቅ ቁጥጥርና የኢንሹራንስ ስርዓት እንዲዘረጉ አደረገ። ሁለተኛው የዓለም ጦርነት ካበቃ በኋላ በ1944 ዓ.ም እንደ አውሮፓውያኖቹ የዓለም መሪዎች አዲስ የገንዘብ ስርዓት ለመዘርጋት ብሬተን ውድስ በሚባል ስፍራ ተሰባሰቡ። እዚህ ጋር ነው ዛሬ የምንሰማቸው ሁለት ግዙፍ ተቋማት የተወለዱ። የዓለም አቀፍ የገንዘብ ድርጅት IMF የሀገራትን የገንዘብ ምንዛሬ ለማረጋጋትና የኢኮኖሚ ቀውስ እንዳይከሰት ለመቆጣጠር ተፈጠረ። በጦርነት የወደሙ ሀገራትን መልሶ ለመገንባትና ድህነትን ለመቀነስ ብድር ለመስጠት የታለመ ነበር። የቴክኖሎጂ ሽግግር በ1950ዎቹ አጋማሽ የመጀመሪያው የክሬዲት ካርድ ተጀመረ። 1967 ደግሞ የመጀመሪያው ATM ለንደን ውስጥ ተተከለ። አሁን ሰው ገንዘብ ለማውጣት ባንክ ተሰልፎ ካሜራ ፊት መቆም አያስፈልገውም። ባንክ በካርድና በኮድ የሚታዘዝ ሮቦት አለ። የ20ኛው ክፍለ ዘመን ጉዞ ባንኮችን ከሀገር አልፎ ዓለም አቀፋዊ ያደረገ። አንድ አሜሪካ ያለ ባንክ ቢሰበር ጃፓንና ኢትዮጵያ ያለ ኢኮኖሚ አብሮ የሚናወጥበት የግሎባላይዜሽን ዘመን መባቻ ላይ ይደርሳል።